ሁሉን ቦታ በንጽህና የመያዝና የመጠበቅ አስተሳሰብ እንዲገነባ ከማድረግ አንፃር ከእያንዳንዳችን ይጀምራል ስል ከተማ አቀፍ እንዲሆን ማድረግ እንዲያስችል የሁሉም የህዝብ ተሳትፎ ያስፈልጋል። በተለይ ከወሳኝ ኩነት አንፃር ግልጽነትና ተጠያቂነት እንዲሰፍን የተሟላ ስራ ለመዘርጋት የተወሰዱ እርምጃዎች እነዚህ 7 ዓመታት የሰራውን ስራ በምናይበት ጊዜ ደግሞ ተጨማሪ 2 ሚሊዮን የሚጠጉ ዜጎቻችን የዚህ ዲጂታል ስራ ተጠቃሚ እንዲሆኑ ማድረግ ከተማው በጣም በከፍተኛ ሁኔታ ያደገ ነው። የአደጋ ሁኔታዎችም የተለየ መልክ ሊይዙ የሚችሉበት እድሎች አሉና እንግዲህ አንዱ ከለውጡ በኋላ የአዲስ አበባ ትሩፋት አድርገን ልንወስድ የምንችለው በአብዛኛው ለአደጋ ተጋላጭ የሆኑ ማህበረሰቦቻችን የሚኖሩት በወንዝ ዳርቻ አካባቢ ነው። የውሃ ተደራሽነትና አቅርቦትን በተመለከተ የከተማ አስተዳደሩ ያከናወናቸው ተግባራት ምን ይመስላሉ? መሰረተ ልማቶቻችን አብዛኞቹ ያረጁ መሰረተ ልማቶች ነበሩ። ውሃውን ተገቢ ቦታ ማድረስ የሚያስችል በቂ የውሃ ግፊት የሌለበት አይነት ሁኔታ ነበረ።